ሁሉም ነገር በተፈጠረለት ቦታ ሆኖ ሲገኝና ተግባሩም ልክ እንዳፈጣጠሩ ሆኖ ሲገኝ ሁሉም ነገር ትርጉም ይኖረዋል፣ ደግሞም ያምርበታልም። ለምሳሌ አሳ እንዲኖር የተፈጠረው በውሃ ውስጥ እንዲኖር ነው። ነገር ግን ተግባሩ እንዳፈጣጠሩ ባይሆን ከዛ ከሚኖርበት ውሃ ውስጥ ወጥቶ መሬት ላይ ቢሆን ያ አሳ ለትንሽ ሰከንድ እንኳን ሕይወት አይኖረው፣ ወዲያው ይሞታል። ምክንያቱም አሳ የተፈጠረው ውሃ ውስጥ እንዲኖር ነው። ይህ አሳ ወደ ምድር ወይም ወደ የብስ ወጥቶ ዛፍ ላይ እንዲወጣ ብናደርግ ጭራሽ ትርጉም የማይሰጥ ነገር ይሆናል። ይህ ብቻ ሳይሆን ከምንም በላይ ደግሞ የሚወደውንና የሚሳሳለትን ሕይወቱን ያጣል። ወንዶችም ጋር ስመጣ ልክ እንደዚሁ ነው። ወንዶች እንደ አፈጣጠራቸውና እንደተፈጠሩለት ነገር ተግባራቸውም ካልሆነ ሕይወታቸው ትርጉም የለውም። ይህ ብቻ ሳይሆን ልክ አሳዋ ከውሃ ወጥታ እንደሞተችው ያህ ወንድ እንደ አፈጣጠሩ ካልሆነ ከሙታን በምንም አይሻልም። ተፈጥሮ ወይም ደግሞ ሕይወት ከምንምና ከማንም በላይ ወንዶች ላይ ትጨክናለች። ስስ በመሆን ወይም ደግሞ ደካማ በመሆን በማልቀስም የሚገኝ ድል የለም። በተለይ ደግሞ ለወንዶች የሕይወት አሸናፊ መሆን ከፈለግ ተፈጥሮ በራሷ ወንድ አድርጋ ፈጥራለች። ተግባርህ ልክ እንደ ወንድ ሊሆን ይገባል። ምክንያቱም ይሄ አማራጭ የሌለው ግዴታ ነው። ወንዶች እንዴት ነው አክት ማድረግ ያለባቸው? እናስ ምን አይነት ባህሪ ነው ወንዶች ሊኖራቸው የሚገባው? በዛሬው ቪዲዮ ይህን የምንነጋገርበት ይሆናል። ወንዶች ሊኖራቸው የሚገቡ 4 ዋና ዋና ባህሪያትን በዛሬው ቪዲዮ የምናይ ይሆናል። ታዲያ እነዚህ 4 ባህሪያት ወይም ኳሊቲዎች ከሌሉ ግን አንተ እንዳፈጣጠርህ እየኖርክ አይደለም ማለት ነው። ልክ እንደዛችኛው አሳ። ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? ዛሬም በጣም በሚያስገርምና ይሆናችኋል ያግዛችኋል ባልኩት ቪዲዮ ወደ እናንተ ልደርስ መጥቻለሁ። ታዲያ ላይክ፣ ሼር እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ አይረሳ። ታዲያ በዛሬው ቪዲዮ እነዚህን 4 የወንዶች ባህሪያት ወይም ኳሊቲዎችን እንዴት የራስ ባህሪያት እንደምታደርጋቸው አሳያለሁ። ተከተለኝ። እመነኝ፣ ይህን ቪዲዮ አይተህ ስትጨርስ እንዴት አክት ማድረግ እንዳለብህ በሚገባ ጠንቅቀህ ታውቃለህ። አንደኛ፣ ወንዶች ሊኖራቸው ከሚገባ ምርጥ ኳሊቲዎች ውስጥ ጥንካሬ ነው። ወንዶች ከሴቶች የሚለዩበት አንዱና ብቸኛው ባህሪ ጥንካሬ ነው። ሴቷ በጣም እየጠነከረች በመጣች ቁጥር የወንዶችን ባህሪ ትይዛለች። በተቃራኒው ደግሞ ወንድ ልጅ ጥንካሬውን እየቀነሰ በመጣ ቁጥር ይህ ወንድ የሴቶችን ባህሪ እየያዘ መምጣት ይጀምራል። የሴቶችና የወንዶች አንድና ብቸኛው መለያ ባህሪ የሆነው ጥንካሬ ነው። ለምን? ሰላማዊና ጨዋ ሰው አትሆንም፣ ወይም ደግሞ ባለ ሀብት ሚሊዮነርም ልትሆን ትችላለህ። ነገር ግን ጥንካሬ ከሌለህ እንደ ወንድ አትቆጠርም። ወንዶች ከሴቶች በጥንካሬ ምክንያት ከተለዩ እና አንተ ደግሞ ጠንካራ ካልሆንክ አንተ ከሴቶች የምትለይበትን አንድ ምክንያት ብቻ ንገረኝ። ስለዚህ ወንድ መሆን ከፈለግ ይህ ግድ ጠንካራ መሆን አለብህ። የወንዶችንና የሴቶችን የላይኛውን የሰውነት ክፍል ተመልከት ውስጥ ፈጣሪ ሲፈጥረን እኛ ወንዶችን ጠንካራ እንድንሆን ወይም ለጥንካሬ እንዲመቻች አድርጎን የፈጠረ። ለጠንካራነት ተፈጥረን ጠንካራ አልሆንም ማለት ግን ልክ አሳዋ ውሃዋን ጥላ መሬት ላይ እንደኖረች ልክ እንደዚያው እንሆናለን ማለት ነው። ጠንካራ አለመሆን ኃጢአት አይደለም። ሁላችንም ቢሆን ግን ጠንካራ የመሆን ምርጫ አለ። ሁሉም ወንድ ጠንካራ መሆንን ይችላል። ነገር ግን ይህ የሚሆነው ጠንካራ የሚሆንበትን መንገድ እስከተከተለ ድረስ ነው። ወንዶች በህይወት ለመቆየት ወይም ደግሞ ስኬታማ የሆነ ህይወትን ለመኖር የግድ ጠንካራ መሆን አለባቸው። በህይወት ለመኖር የግድ ጠንካራ መሆን አለበት ስንል ምን ማለታችን ነው? አይበለውና ድንገት ጦርነት ተነሳ እንበል። ወጣት ወንዶች ከህፃናትና ከሴቶች የበለጠ የመሞት ዕድላቸው በጣም ከፍተኛ ነው። ግን ሴቶችና ህፃናት ሊተርፉ ይችላሉ። ምክንያቱም ጉዳትን ያን ያህል ያደርሳሉ ተብሎ አይታመኑ። ወንድ ከሆንክ ግን የመጀመሪያው ኢላማ አንተው ነህ። ምክንያቱም ጉዳት ታደርሳለህ በሚል የመጀመሪያ ኢላማቸው የምትሆነው አንተ ነህ። ስማኝማ፣ ወንድ በመሆን ብቻ ከአንተ የሚጠበቅ ነገር አለ። አንተ ጉዳት እንደምታደርስ ተደርጎ ነው የሚታመነው። ስለዚህ የመጀመሪያው ኢላማ አንተ ነህ ማለት ነው። ተመልከትማ፣ ህይወት አንተን እንዴት አድርጋ እንደምታስተናግድ ተመልከት። የተለያዩ ፈተናዎችና ቻሌንጆች ወደ ህይወት ውስጥ ይመጣሉ። አንተም እነዚያን ቻሌንጆች ለማለፍ በጣም ጠንካራ ሆነ መቅረብ ይገባሃል። ስማኝማ ወንድሜ፣
ጠንካራ ካልሆንክ ግን ህይወት የምታሸክምን ሸክሞች መሸከም አትችልም። በዚህም የሚመጡብህን ውጣ ውረዶችና ቻሌንጆች ማለፍ አትችልም ማለት ነው። ስለዚህ በህይወት የሚገጥሙን ቻሌንጆች እንዲሁም ደግሞ ፈተናዎችን ለማለፍ የግድ ጠንካራ ሆነ መቅረብ አለብህ ማለት ነው። ስኬታማ ለመሆንስ የግድ ጠንካራ መሆን ያስፈልጋል ስንል ምን ማለታችን ነው? እስቲ ስኬት የሚባሉትን ነገሮች በሙሉ ለአንድ አፍታ አስቡት። ዝና፣ ሀብት ወይም ደግሞ ደስተኛ የሆነ ቤተሰብ ማፍራት፣ የምትወዳትን፣ የምታከብራትን፣ የምትታዘዝን አይነት የህይወትን አጋር ማግኘት፣ የተከበረና በሰዎች ዘንድ ተወዳጅ የሆነ ሰው መሆን፣ ተሰሚና ተደማጭ ሰው መሆን ወይም ደግሞ ተጽዕኖ ፈጣሪ ሰው ለመሆን ከዚህም ሌላ ብዙ ነገሮችን ልትሉኝ ትችላላችሁ። ስኬትን ሁላችሁም በየራሳችሁ መንገድ መፍታትና ዲስክራይብ ማድረግ ትችላላችሁ። ነገር ግን አንድ ነገር እንድታውቁ ፈልጋለሁ። ጥንካሬ ከሌላችሁ ስኬት የሚባለውን ነገር በጭራሽ እንዳታስቡ። ሀብትን ለማፍራት የግድ ጥንካሬ ሊኖራችሁ ይገባል። ደስተኛ የሆነ ቤተሰብን ለማፍራት የግድ ጠንካራ የሆነ አባወራ ልትሆን ያስፈልጋችኋል። የምትወድህ፣ የምታከብርህ፣ የምትታዘዝልህ አይነት የህይወት አጋርም ከፈለግ ጠንካራ ወንድ መሆን ይገባሃል። ምክንያቱም አንዲት ሴት ከጠንካራ ወንድ ጎን መቆም እጣ ፋንታዋ ስለሆነ። ሰዎችን መምራትና ማስተዳደርም ከፈለግ የግድ ጠንካራ ወንድ መሆን መገኘት አለብህ። ምክንያቱም ሰዎች በጠንካራ ወንድ ይመራሉና። እስኪ ህይወትን ተመልከት፣ ምን ያህል ህይወትና የወንድ ልጅ ጥንካሬ ተቆራኘ እንደሆነ። ወንድ ልጅ ጠንካራ አይደለም ስንል ምን ያህል ህይወቱን እንደሚጨልምበት ማስተዋል ይገባናል። በዛ ምክንያትም ህይወት እዛ ወንድ ላይ ትበረታበታለች። ህይወት ብቻ ሳትሆን ደግሞ የተለያዩ ፍጥረታት ጭምር። ለምሳሌ እንመልከት። እኛ ሰዎች እንኳን ጠንካራ ያልሆነን ሰው እጅጉን እንሰባብረዋለን። ወንድሜ ስማኝማ፣ ከሰዎች ጋር ለመኖር እንኳን የግድ ጠንካራ መሆን ያስፈልጋል። በሰዎች ፊት ጠንካራ ሆኖ አለመገኘት ማለት ከአንድ አደገኛ እንስሳ አጠገብ ደምቶ እንደመገኘት ይቆጠራል። ሰዎች በተፈጥሯቸው ደካማን ሰው ያጠቃሉ፣ ነገር ግን ጠንካራን ሰው በጭራሽ አይደፍሩ። ወንድሜ ጠንካራ ካልሆንክ ግን በየትኛውም አጋጣሚና ሰዓት ግን ከየትኛውም ሰው ሊሆን ይችላል አንተ ላይ ጥቃት ሊደርስብህ ይችላል። ይህን ስልህ ግን አካላዊ ጥቃት ብቻ ላይሆን ይችላል። ሰዎች እነርሱ በፈለጉበት መንገድ ይመሩሃል፣ እነሱ በፈለጉበት መንገድ ያስተዳድሩሃል። እንዲሁም ደግሞ እነሱ በፈለጉበት መንገድ እንድትጓዝ ያደርጉሃል። አየህ ጠንካራ ያለመሆንን ችግር። እነዚህ ሁሉ የሚከሰቱብህ ግን በህይወት ውስጥ ጠንካራ ካልሆንክ ነው። እንዲሁም በሰዎች ጫና ስርም ትወድቃለህ። ስማኝማ፣ ጠንካራ እንኳን ባትሆንም በሰዎች ፊት ግን ጠንካራ መስለህ እንኳን መታየት እጅግ በጣም ብልህነት ነው። ለምሳሌ አጠገብህ ካሉት ወንዶች እንኳን አንተ የተሻልክ ሆነ ለመገኘት ከፈለግ የግድ ጠንካራ መሆን ይገባሃል። ስለዚህ ጥንካሬ እጅግ በጣም አስፈላጊ ነው። ጠንካራ ያልሆነ ሰው በዙሪያው ባሉ ሰዎች እንደፈለጉ ጥቃት ያደርሱበታል፣ እንደፈለጉ ይሰባብሩታል፣ እንደፈለጉም ደግሞ ይጎዱታል። ለምሳሌ እንኳን ጠንካራ ያልሆነ ኮማንደር በገዛ ወታደሮቹ እንደሚገደል ታውቃላችሁ። ምክንያቱም እነዛ ወታደሮች የዚህን ኮማንደር ደካማነት ስለሚያውቁ ማለት ነው። ታዲያ ጠንካራ ሆነን መገኘት የሚገባናል ማለት ነው። ስለዚህ ወንድሜ ስማኝ፣ ጥንካሬ ለወንድ ልጅ አማራጭ የሌለው ግዴታ ነው። ሁለተኛው ወንድ ልጅ ሊኖረው የሚገባ ኳሊቲ የሆነው ድፍረት ነው። ወንድ ሆኖ ደፋር አለመሆን ማለት ወፍ ሆኖ ክንፍ እንደሌለው ይቆጠራል። አንዳንድ ጊዜ ወንድ ሆኖ ለመኖር የግድ ደፋር ሆኖ መገኘት ይገባናል። አብዛኞቻችን ድፍረት ማለት ምንም አይነት የፍርሃት ስሜት አለመሰማት ይመስለናል። ትክክለኛው ነገር ግን ድፍረት ማለት ፍርሃት የተሰማን እንኳን ወደፊት መጓዛችንን አለማቆም ማለት ነው። ፍርሃታችንን ተቋቁመን ማድረግ የሚገባንን ነገር ማድረግ መቻል ማለት ነው። ፈሪዎችም ደፋሮችም እኩል የፍርሃት ስሜት ይሰማቸዋል። ልዩነታቸው ግን እዚህ ጋር ነው። ፈሪዎች በፍርሃታቸው ይሸነፋሉ። ደፋሮች ግን ፍርሃታቸውን አሸንፈው ወደፊት መሄዳቸውን ይቀጥላሉ። ድፍረትና ደፋርነት ከወንድ ልጅ የሚጠበቅ ሁለተኛው ኳሊቲ ነው። እንዲሁም ደግሞ የወንድ ልጅም ዋነኛው መለኪያ ነው። ታዲያ ሁሉም ማህበረሰብ ከወንድ ልጅ ድፍረትን ይጠብቃል። ነገር ግን ያንን ድፍረት ከዛ ሰው ካላገኙ ያ ሰው እንደ ተራ ሰው ተደርጎ ይቆጠራል። በእኛ በኢትዮጵያውያን ባህል ህፃናቶችና ሴት ልጆች ቢፈሩ ምንም ማለት አይደለም። ነገር ግን በተቃራኒው ወንድ ልጅ ፈርቶ ከታየ ለዛ ሰው ያላቸው ነገር በጣም የወረደና የቀነሰ ይሆናል። ታዲያ በዛ ምክንያት በዛ ሰው ላይ እምነት አይጣልበትም። ፈሪ ወንድ በሴቶችም ዘንድ በጣም ተቀባይነት የወረደ ነው። ስማኝማ፣ ሴቶች እንኳን በተፈጥሯቸው የተቀረጹት በምን አይነት ወንድ እንደሚሳቡ ታውቃለህ? በጠንካራና ድፍረት ባለ ወንድ በጣም ይሳባሉ። ስለዚህ ድፍረት የወንድ ልጅ መገለጫ፣ ድፍረት የወንድ ልጅ ዋነኛው ኳሊቲ ነው። ትክክለኛውንና እውነታውን ስነግራችሁ ሴቶች በደፋር ወንድ በጣም ይሳባሉ። እንደዚህ አይነት ወንድ ትኩረታቸውን ይስባቸዋል። በአጠቃላይ ድፍረት ይብዛም ይነስም ከወንድ ልጅ የሚጠበቅ ኳሊቲ ነው። ያንተ
ዋነኛው ነገር ሊሆን የሚገባው ፍርሃትህን ጠንቅቀ ማወቅ ነው። ከዚያም አንድ በአንድ መንጥር አውጣቸው። በዛ ሰዓት አንተ ፍርሃትህን እየተውክ ፈሪነትህን እየቀነስክ ደፋር መሆን ትጀምራለህ ማለት ነው። ሶስተኛው የወንድ ልጅ ኳሊቲ ወይም ደግሞ መገለጫ የሆነው ልምድና ችሎታ ነው። ለምሳሌ ያክል አንድ የእግር ኳስ ተጫዋች የብዙ ዓመት ልምድና ችሎታ ከሌለው ይህ ተጫዋች ለመጫወት ወይም ደግሞ ለግጥሚያ ተመርጦ የመጫወት እድሉ በጣም ጠባብ ነው። የአሰልጣኙን ዓይንም መሳብ አይችልም ማለት ነው። አሰልጣኙም ልምድና ችሎታ ያላቸውን ተጫዋቾች ያስቀድማል። ታዲያ አሰልጣኙ ልምድና ችሎታ የሌለውን ተጫዋች ወደ ኋላ ያደርገዋል ወይም ደግሞ ቤንች ላይ ያስቀምጠዋል ማለት ነው። ህይወታችንም ጋር ስንመጣ ልክ እንደዚሁ ነው። ወንዶች ሊይዟቸው የሚያስፈልጓቸው ልምድ ወይም ደግሞ ችሎታዎች አሏቸው። ነገር ግን ወንድ ልጅ ልምድና ችሎታ ከሌለው በዚች ውድድር በሞላበት ዓለም ውስጥ ወደ ኋላ ይሆናል፣ ከኋላ ይቀራል ማለት ነው። ነገር ግን እነዚህ ነገሮች ከሌሏቸው ወንድ ልጅ በማህበረሰቡ፣ በሴቶች በሚሰሩበት መስሪያ ቤት እንዲሁም በተለያዩ ቦታዎች የመመረጥ እድላቸው በጣም የወረደና በጣም ዝቅ ያለ ነው ማለት ነው። ታዲያ ወንድ ልጅ ሊኖረው የሚገባ ልምድና ችሎታ በትንሹ ልንገራችሁ፣ በደንብ ግን አድምጡ። ወንዶች በብዙ ነገር ልምድና ችሎታ ካላቸው በሰዎች እንዲሁም ደግሞ በተለያዩ ነገሮች ውስጥ ተቀባይነታቸው ከፍ ያለ ነው። መምራት ወይም ደግሞ የበላይ ሆኖ መቀጠል ይችላሉ። ልክ እንደ እግር ኳሱ ዓለም የብዙ ዓመት ልምድና ችሎታ ያለው ተጫዋች የቡድኑ አምበል ወይም ደግሞ ካፒቴን ሆኖ እንደሚመራ ሁሉ ልክ እንደዚሁ በብዙ ነገር ልምድና ችሎታ ሲኖርህ ሁሉ እንዲሁም ረዘም ያለ ልምድን ስታካብት አንተ በሌሎች ዘንድ ተመራጭ ወንድ ትሆናለህ። በዚህም የመሪነት ኃላፊነት ይኖርሃል ማለት ነው። ስለዚህ የወንድ ልጅ ሶስተኛ ኳሊቲ ልምድ ወይም ደግሞ ችሎታ ሊኖረው ይገባል ማለት ነው። አራተኛው የወንድ ልጅ ኳሊቲ ወይም መገለጫው ክብር ነው። ክብር ለወንድ ልጅ በጣም አስፈላጊ ነገር ነው። የማይከበር ወንድ አብዛኛውን ጊዜ ተፈላጊነቱ የቀነሰ ወንድ ነው። እናም ደግሞ በጣም ደካማነቱ ሲበዛ በሰዎች ዘንድ ክብር ይነሳዋል። በዋነኝነት ግን ከወንድ ልጅ የሚጠበቀውን ነገር ይዞ ካልተገኘ ይህ ወንድ ክብር አይሰጠውም። ለምሳሌ አንድ ወንድ ሴት ልጁ እየተመታች እያየና ዝም ብሎ ቢመለከት እንዲሁም ይባስ ብሎ እንደዛ እያያት ጥሏት ቢሄድ ይህን ሰው በምን ሂሳብ ነው ልታከብሩት የምትችሉት? አንድ አባወራ የ12 ዓመት ልጁ አልታዘዝ ሲለው ሲሰርበውና ሲንቀው ብትመለከቱ ለአባትየው ያላችሁ ቦታ ይቀንሳል ወይስ አይቀንስም? ይቀንሳል። ነገር ግን ይህን ስላችሁ አባትየውን ትንቁታላችሁ ማለት አይደለም። ይህ የልጁ ችግር እንደሆነ እንድትረዱኝ ይፈልጋል። ወንድ ልጅ ለራሱ መቆም ሳይችል እናም ማንም ከመሬት የተነሳ ሲያንቋሽሸው ዝም ብሎ የሚመለከት ከሆነ ለዚያ ሰው ክብር ይኖራችኋል ወይስ አይኖራችሁ? የእናንተን ሐሳብ ሳትደብቁኝ ኮሜንት ላይ አሳውቁኝ። ሁሉም ሰው ወንድ ልጅን ወንድ ሆኖ እንዲገኝ ይጠብቃል። አየ ወንድ ልጅ ተከብሮ ሲገኝ ማንም ሰው እሱን የመናቅ እንኳን ድፍረት አይኖረውም። ስለዚህ በማንኛውም ሰው ዘንድ እነዚያን ነገሮች አሟልተ በክብር መገኘት ይጠበቅብሃል። ስማኝማ ወንድሜ፣ ወንድ ልጅ ሊከበር የሚችለው በስራውና በስራው ብቻ ነው። ጥንካሬ ሲደመር ድፍረት ሲደመር ችሎታ ሲደመር ልምድ፣ እነዚህ ተደምረው አንተን ወንድ ልጅ ያደርገዋል። ስለዚህ ስማኝ፣ ዛሬ የነገርኩን 4 ምርጥ የወንዶች ኳሊቲን በህይወት መተግበር ስትጀምር አንተ በሰዎች ዘንድ መወደድና መከበር ትጀምራለህ ማለት ነው። ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬ ለወንዶች የሚሆን ምርጥ 4 ያልኳቸውን የወንዶች ኳሊቲን ወደ እናንተ አደረስኳችሁ። ታዲያ ወንድሞቼ እነዚህን በህይወታችሁ ላይ በመተግበር በሰዎች ዘንድ ተወዳጅ እንዲሁም ደግሞ ከብሬታን ማግኘት እንደምትችሉ ሙሉ እምነት አለኝ። ታዲያ ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩኝ። ይህ ኢነርጄቲክ ሚዲያ ነው።